Like, comment, and subscribe. ደህና ነህ ከምናምን ህብለሽ ተናገሪንም በቤት ብዙም አይመቸኝም። ደህና ነህ እንደምን ነህ ሰላም ነህ የሚሉ እነዚህ ማህይም ማስቲካኛኪዎች ናቸው እና እዚያ ውስጥ አትግቢ ለማለት ጦር ማስቲካ የሚያኝክ ሰው ነው። አሁን አራዳ የሚመስል አዲስ አበባ ብቻ ስለተወለደ እርድና የሚመስለው የገረድ ስብስባል እንደምን ነህ ደህና ነህ የበላችሁን እኮ ምግብ ኮንቴንቱ ምንድነው? ኒውትሪሽኑ ምን አለው? what is the type of food? አዲስ አበባ ልጅ ነው በተለይ ይሄን የሚናገሩ የባህር ዳር አዲስ አበባ ይሄ ድሬዳዋ ጎንደር መቀሌ ምናምን ከዚህ ከተማ ተወለድን የሚሉ በተለይ አዲስ አበባ አካባቢ እንደምን ነህ ሰላም ነህ እንዴት ነህ ይላሉ። ይሄ የሚለው ይሄ ከሌላው ህብረተሰብ ለየት ብሎ ለመታየት የሰገጡማ ስብስብ ነው። አልገባ ይሄን አልቀበለው ነው የሚባለው። ከየት አባቱ የመጣው አማርኛም ደህና ነህ እንደናንቺም ይሄን አስተካኪ ለማለት የነመበ ልሞጣ የቁጥ ይጥል በልብህ ባንድ ራስቀየ ነው። አዎ የመጨረሻ ቃል የገባው ፕላንተ ነው። እሺ ካልከኝ እስኪ እንበይስ ቪዲዮን ክፈችስ ለመጀመሪያ ጊዜ ግብረ ስጋ ነገር ተደረገ። የግብረ ስጋ ንግግር ተደረገ። ማነሽ አንቺ ያላወኩሽም አይሞጣዬ እንዴት ነህ አታውቀኝም? እስኪ ክፋቸው ለይሻ እኔ አላውቃትም። ደውልታ ነው ቃል ግባ እጅን አስተ ቃል ግባልኝ እወድሻለሁ በለኝ። እንዴት ነው እወድሻለሁ ምን ማለት ነው? እኔ እኮ ባለ ትዳር ነኝ። ይጣፍጣል እኮ የሚሰርቁት ይሁን ሰቀፈኝ ቪዲዮን ክፈችስ ቃል ከገባልኝ ነው ቃል ገባለሁ ልቸገርልሽ ካልኩኝ እሺ ላምርልሽ ነው በብሎክ ነው ሰዋርልሽ ደግሞ በብሎክ ነው የምትሸኝ። እኔ ትረሳኛለህ እንደውም ጨፍሬልህ ነበር የምታስታውስ ከሆነ አፍቃሪ ምን ትወጃለሽ እንደነቤት እንዴ ሰድበኛል ራሱ በጀርመን ሀገር ድንች ብትበላ ምናምን አንቺ ነሽ እንዴ አንቺ እንደው አይጀግኒት እንደው አንቺ እንዴት አድርገሽ ብትለማመጁ ነው 5 እንጀራ በሁለት ድስት ወጥና በአራት ትላልቅ እጅ የሚያክል ቃሪያ በስድስት ድንቾች አንድ ጊዜ ሲበላ ጉድ አይደለም ነው? ሪኮርድ መስበር ነው ባለም አይደለም። እንደው አማረልኝ ብዬ ነበር ያው ምን ታርጊ ባሪ ጥሎኝ ሄደችንም አላገባም ብሎ ውዶቼ ዛሬ ውዶቼ ሊባርጃለሁ ለውድ ነው 2 ሚሊዮን ኮይን የሚወርድ የአረብ ሀገር ሩዝ ቀቀይ በት የማህየም አባትሽ ቆጥ ላይ ተኝቶ ቱሃን እየመጠመጠው ሙጄሌ በእግሩ ገብቶ መርፌ ቁልፍ ብር 50 የሚገዛበት አጥቶ አንቺ ግን ሀቢባ እናትዋ እንዲው እኮ ልጁ ሲያምር አንድ ሺውን እንዲኑሩ ያር ልኬዋለሁ በውስጥ የሚያስብ የሚወሉ ይናይታ እኔ ከነዚህ መፈጠር ራሱ ያስጠላል። እኔማ አሁን ያድዋ ሰው ለመሆን ፈልጌ አድዋዎች የተለየ ነው። በቃ ተለይቶ they don't care about Ethiopianism. just they don't care about this ትግሬ እንዳለው ፓስታ ነው ፍሩሽካ ነው ስጋ ነው ሰውነት ግን ቀጥ አድርጎ ነው የሚውለው 2 ቀን ፓስታ በልተው ግን ዳቦ በልተው ፍሩሽካ ምግቦች ላይ ስለዚህ ቂጡ ያበጠ የኢትዮጵያ ወጣት የጠገበ እንዳይመስል አንጎሉ ያበጠ እንዳይመስል አንጎሉ ክኒን እያከለች ቂጡ የሚያብጥ ወጣት እየተፈጠረ ነው። ያመጋገብ ችግር ከፍዝቅ ሴት ነሽ ወንድ ሰላም ወንድ ነህ ሰላም ነው ቀጥል ሰማን ሴት አትመስልም ድምጽ ወንድ ነህ ቀጥል እነዚህ ሁሉ እየተቆጠሩ እኮ ነው ኢትዮጵያ 130 ሚሊዮን ደረስ ኢትዮጵያ 120 ሚሊዮን ደረስ ቢባል እኮ ውሻ ተሸክመው እኮ ልደት የሚያከብሩ ተጨምሮ እነዚህ ሁሉ አብረው ሆይ አበባ የሚሉ ይሄ ሁሉ እኮ ሀቢባ ረገዘች ብላ ኦፍ ብላ መጣች ገንዘብ እናዋጣ የሚል የአረብ ሀገር ቅመም ይሄ ሁሉ ስም ተሰብስቦ ነው እንግዲህ ኢትዮጵያ 130 ሆናለች ነው አይደል? 5 ሚሊዮን አይሞላም ኢትዮጵያ እንደኔ አይነት እንደው ቢመረጥ 70 ሰው አይሞላም። ወጣይ እንደነ ጥያቄ አለኝ ሰላም ብለናል። ቀጥይ በጣም ነው የምወድ። ይሄ መውደድ ትንሽ አልበዛብኝም? በዛ እንደ ሞጣዬ
ማች ሴቶች እየመጡ እንወዳለን ሞጣን ግራ ገባን። የኔ ግን ይለያል። ታይ እንጂ ወጣ በቪዲዮ ወጣ እያለ ለማንኛውም በቪዲዮ ወጣ እያለ አይናፋር ነኝ ሞጣዬ። ከታች ምን እንዳለ ሰማሽ? አንድ ኦሮሞ ልጅ ውለድላት ለነገሩ ወሎዮችም ላይ ይጽፋሉ። እስቲ ቀጥይ። ለማንኛውም እንኳን ደህና መጣ። ባለ ትዳር ባትሆን ወልድልህ ነበር። ሳይ ከየት ነው? እንዴና ምን ከኔ ዘር ለማግኘት ነው? ምን ደስ አለሽ? ነው ያው ግድ ነው። ምን ደስ ይላል? ፖለቲከኛ ነኝ ትንሽ ነጫነጫለው አማራ ሲሞት ከኔ ለመውለድ ለምን አሰብሽ? እንዴ ከተወለደ ጀግና ስለሆንክ። የት ሀገር ልጅ ነሽ? የት ነው የተወለድሽ? ሸዋ የት አካባቢ? ይፋት እና ሸዋዎች አንለቅም ነው ሞጣ ቀራኒዮ። ሚስቴም ሸዋ ናት እና አራተው ሸዋዎች ተው ባታገባ ኑሮ አስወልጄ ቁጭ ነበር ማድረግ ነው። አዎ የራሴ ፀጉርሽ አንቺ ነው። ማን ነገረሽ ፀጉር እንደምወድ እንደዚህ አስረዘመሽ የገባሽው? ቆራጣ ፀጉር አለ ዝም ብሎ ቀጥሎ የሚንቀሳቀስ ሴት አልወድም። ይመችሽ። ለማንኛውም ሞጣ ወንድሜ የፒኤስጂ ነው የአርሰናል ደጋፊ ነህ? ኧረ በእናትህ ዛሬ ዋንጫ ነው ቻምፒየንስ ሊግ ነው እኮ። ኧረ በእናትህ ስንት ሚሊዮን ዶላር መሰለህ የሚያገኘው? ማን ያስገባ? እኔ አርሰናል ያሸንፋል ነው የምለው። አሁን ነው ከደቂቃ ኳስ በኋላ ግባ በእናትህ። እስኪ አንዳንድ ጊዜ ሪላክስ ምን ይላል መሰለህ ዲያስፖራዎች? ፈርስት ኦፍ ሪላክስ ይላል፣ አፍተር ሪላክስ ሌትስ ጎ ወርክ ይላል። ሉክ ሪላክስ ደግሞ የሚመጣው ከምንድን ነው ካል ኳስ በማየት ነው። ዛሬ አርሰናልና ፒኤስጂ ለዋንጫ ጦርነት በለው አባቴ። ቲክታክ ላይ ድብል 10 አንበሳ ነው ያሳዝኩ እንዴ! በ10 አንበሳ ነው እኮ የሄድኩት። እናንተ ዞር ብላችሁ ኳስ አታዩም እንዴ? ምንድነው እዚህ ተሰባስባችሁ 1000 ሰዎች መልክ ትሰራላችሁ እንዴ? ደንበጫ አረቄ ቤት ነው እንደዚህ የተሰባሰባችሁ 1000 ሰዎች ሄዳችሁ ኳስ አታዩም? ማህይም እንዳዳር ይላል። እንዲህ አይነት ትውልድ ነው የፈጠረው ኦሮሞ ውስጥ ምናምን ማደግ ነው የሚሉ እነዚህ ስንቴዎች ምናምን የቦሌን ሮድ አሁን ጓደኛዬ ቪዲዮ እየላከልኝ በጣም በሚያሳዝን ሁኔታ አርሴናል ለመደገፍ እንዲህ አይነት የከሰረ ኢትዮጵያዊ በዓለም ላይ አልታየም። ፓስተር 4 ኪሎ ስጋ አንስቶ በሚበላባት ኢትዮጵያ ቄስ ሆኑን እያሸጠ እጁን እየለጠጠ ጠላ እየመገመገ በሚኖርባት ኢትዮጵያ የአርሰናል የምናምን ደጋፊ ነኝ የሚል ወጠጤ 6 ኪሎ ስጋ ይዞ 14 ድራፍት የሚገለብጥባት ኢትዮጵያ በደካማ በሬ በቀንጃ በሬ አርሰን እንዴት ነው የምንመግበው? እንዴት ነው የምንመግበው? አስቸጋሪ ታውታው ኮፕሊንግ ሜምበር እየሆናችሁ ማሮች ምንድን ነው ስላት ከአባቴ ጋር ፍቅር ያዘኛለች። ዋታ እንዴት አልኳት። እንዴት ሊሆን ይችላል? በቃ አለመደኝ። በቃ አሁን ሰውየው ደግሞ ያምራል በጣም በቃ አሁን የአባቴ ሚስት ነኝ። እናቴንም አባራታል። አሁን ይታረቁ እየተባለ ነው። ደግሞ በጣም ትቀናብኛለች። ስታየኝ ራሱ በጣም አይነ ልትዋጣ የምትመጣ እኔው ፈልጌ አይደለም ማለት ገባችሁ? እሷ እኮ ፈልጌ አይደለም። ሰይጣን ምናምን ልትል ይችላል። ውሸት ነው። ሰይጣን አለ። ፋክቶ የለም። እሷ ያለችኝ ፈልጎም አይደለም ነው ያለች። በቃ ቁንጅናዬ አሳሳተው ነው ያለች። እውነችን ነው አልኳት። አንቺን ለሰው ነው ያለኝ አለች። እንደውም አሁን እስካሁን ድረስ ጠላ ቤት አንቺን ለሰው ይባል አንቺን ለሰው ልሰጥ ነው ወይ ነው። አንቺንማ በፍጹም ሌላ ባል አይወስድሽም።
ይለኛል እና አለማመደን ተለማመድኩ አሁን አፈቅረዋለሁ አለች ታያላችሁ ይሄንን ስንነግራችሁ ውሸት እንዳይመስላችሁ ፋክት ነው የምንነግራችሁ አረጋሽ ይሄን ትኖራለች በህይወት ወይ ወልዳ ወይ ደግሞ እዛው ወልዷት ሊሆን ይችላል ከዚያ በኋላ ወደ ናምን ከዚያ በኋላ የት እንደገባች ዩኒቨርሲቲ ትግባቱ ቱታላውቃ እስ ሎንግ ታይም ሃይ ስኩል ድረስ ግን ነበረች እኔ ስፔሻል ክላስ ነኝ እሷ ነን ስፔሻል ነበረች አለች ታንክ ቆርጠላከለ እኔ ስፔሻል ክላስ ገባው እሷ ነን ስፔሻል ናት የት እንዳለች ከዚያ በኋላ አላውቃት ምናልባት እነ ዶክተር ለጤና እጅጉ ሊያውቋት ይችላል እና ጉንጉምታ ነበር እኔ ግን ራሴ ነኝ የጠየኳት በጣም ደፋር ነው ጠየኳት አንቺ የሚባል ነገር አለ እውነት ስላት እውነት ነው ያለች እንዴት አልኳት በቃ አንድ ቀን የ18 ዓመት እንደሞላት እናቴ በሆነ ቦታ ስራ ሄዳ ነበር እና ህጌ ነው ሰርስ ነው አለች